ማናችሁም ለዚህ ዝውውር ዝግጁ አይደላችሁም። አይታችኋላ ቡካዮ ሳካን በቀኝ ቪኒ ጁኒየርን በግራ እናጋያለን ነው ማለት። ዛሬ ስለ ዝውውሩ ሁላችሁም ሰምታችኋል። ተዘጋጁ። በደጉ እንደዙ ያሳያል አለ የኔ ወያላ እኔ ማቀው ወያላ ቪኒሲዮስን ሊያስፈርም I don't believe this. I swear to God I don't believe this. Look ወያላ I don't believe this. Never. አርሰናል ቪኒሲየስን ከማድሪድ ለማስፈረም ፍላጎት አሳይቷል። ምን አባ ነው አርፈህ ቁጭ ብለህ የለ እንዴ? ዝም ብለህ አትቀመጥም? ሰው ድቀት ይነሳል። ይሆነ ማይሆን ዜና ያሰማል። ማይሆን ምን አርጉ ነው አሁን? እሺ አሁን እንጫወታለን አንጫወትም? ቀጣይ እኔማ ያው ትንሽ ቢፈትኑኝ ነው። እኔ ዋንጫውን እኮ ማንም ሳይቀናቀነኝ በላ ነበር። አረ ማድሪድ እባክህ እንደው አይሸጥም በልና ገላገል። እንደው ማድሪድ እባክህ። ጋይስ ምንድነው እያየሁ ያለው? ቪኒሲየስ ጁኒየርን አርሰናል ይፈልገዋል። ገብቷችኋል? ምንም አይነት ክለቦቹ ያወሩበት ነገር የለም፣ ግን አርሰናል ኤክስፕሎር እያደረገ ነው ገና ቪኒሲየስ ጁኒየርን። ገብቷችኋል አይደለም? ኢንተረስት አለን ቪኒሲየስ ጁኒየር ላይ። ምን አይነት ሰው ነው እያመጣን ያለ ነው? እኔ እርግጠኛ ነበርኩኝ ይሄ ሰውዬ ሰርጀሪ ሲሰራ ሪያል ማድሪዶች እንደረሱት እርግጠኛ። ሲያዩት ዲዲ መሰላቸው። አረ ክስ ታመጣብናለህ ሂድ ብለው ነው። እርግጠኛ ነኝ የምነግራችሁ። ገብቷችኋል? ይሄንን ሰውዬ የምናመጣው ከሆነ የክለባችን የምንጊዜም ውዱ ተጫዋች ይሆናል። ምንም ጥያቄ የለውም። ምክንያቱም የምናወጣው ገንዘብ ከ150 ሚሊዮን በላይ ነው። ምንም ጥያቄ የለውም። ምክንያቱም ወርልድ ክላስ ፕሌየር ነው። 2 ቻምፒየንስ ሊግ አለው። 2 የቻምፒየንስ ሊግ ፋይናል ላይ ጎል አለው። እኛ ደግሞ አሁን ኤም አድርገን ምንመጣው ምንድነው? ምን ብያችሁ ነበር? ለአርሰናል ገንዘብ ተመድቦለታል። ፒውር ዊንገር ነው የምንፈልገው። ፒውር ሌፍት ዊንገር ማለት ይሄ ነው። በዚህ ሰዓት ላይ ዓለም ላይ እኔ ሁሌ እናገራለሁ አይደል? ቪኒሲየስ ጁኒየርን የሚበልጠው ሌፍት ዊንግ የለም። ምንም ጥያቄ የለውም። ገብቷችኋል? ሌፍት ዊንግ ላይ ስራ የምትለውን ስራ በሙሉ ይሰራል። ይሄ ትንሽ ሊያስቸግረን የሚችለው ምንድነው? ከኳስ ውጭ አይንቀሳቀስም ምናምን ነው። አርቴታ ሃራምቦል ነው የሚጫወተው። ማን ቀጥቅጦ እንዴት እንደምትከላከል ምናምን ይነግርሃል። ገብቷል አይደለም? ቪኒሲየስ ጁኒየር አርሰናል ከመጣ ጋይስ አለቀላችሁ፣ ሁላችሁም አለቀላችሁ፣ ህይወታችሁ ይበላሻል። ከኔ ምን አተነው ከኔ ምን ጎሎ ነው ቪኒሲየስን ለማስፈረም እያሰብክ ያለኸው እንደው ሰርጀሪ ሲሰራ እንኳን እርሳው እስኪ በቃ። እዚህ ጋር ጃኩ ፓንዳ አለ እኮ አባቴ። ጃኩ ፓንዳ ፕሪሚየር ሊግ ቀመስ ጸዴ አጥቂ እንደው ደንበኛ ክብር ነው፣ ዋጋ ያጣላንም እንዴ። ተዋት ማግጡ እንጂ እንዴ እኮ መማገጥ ነው የሚባለው። ጽድት ያለ ተጫዋች እኮ ነው፣ እንደ ስተርሊንግ እንደ ጆርጂኒዮ እንደ ኬፓ ምናምን እንዴ። አይ እሱ አይመቸኝ እኔ ቀይ ይሻለኛል ካልክ ዴላፒኒዮ አለ እዛች ጋር ደግሞ የሮናልዲኒዮ ተተኪ ይሆናል የተባለ እንዴ። በአጥቂ ጉዳይ እንዳይደብር በደንብ አድርጌ ልላጥ ነው የምልህ። ገባህ ቻምፕ? ስላጥ ሁሉም ሰው መስማት ስላለበት ኮፒ ሊንክ እያደረግ ታዳርስልኛለህ ማለት። ቪኒሲየስ ጁኒየር ከማድሪድ ጋር አይስማማ እንጂ አርሰናል ነው የሚመጣው ብዬ ሳወራማ ተሰደብኩኝ ነው ምልሽ። አሁን ደግሞ መታችሁ ዴቪድ ኦርንስቲንን ነው መስደብ ያለባት። ዴቪድ ኦርንስቲንን ስደቡት። ከዛ ላይ ትራንስፈሩ ሲያልቅ ደግሞ ሁላችሁንም አንድ ባንድ ሰድባችኋለሁ ማለት ነው። ምድረ ጥና ዣሞች ማለት ገባር። የኔን ክለብ ተውና የራስን ክለብ እወቅ። ምድረ ቦርኮ ተረዳኛለ። ከ250 በላይ እኮ ማትከፍል ሰው ነህ ማለት ነው። ቪኒሲየስ ጁኒየር ይከፈሏል አባቴ ሳካ 300 እኮ ነው የምከፍለው። 2018 ላይ እኮ ለኦዚል ሌላ ከማድሪድ የመጣ ተጫዋች ማለት እናንተ ከማድሪድ ያመጣችሁ ተጫዋች ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ምድረ ዱቄቶች ሌላ ከማድሪድ ያመጣሁትን ተጫዋች 350 ነበር 2018 ላይ የምከፍለው እኮ ገባር። ልመንበት እንጂ አሳያለሁ። አሁን ማድሪድ ከቪኒሲየስ ጁኒየር ጋር ያለውን ውል አያድስ ሳመጣው ታየኛለህ። ከዛ ላይ ሜዳ ላይ አርሰናል ይረግጣል፣ እዚህ ደግሞ እኔ ረግጣለሁ ማለት ሁልሽንም አንድ በአንድ ማለት ገባር። በተለይ ደግሞ ገጠር ኤፍሲ ገጠሬው አባቴ ለምን አታመጣውም አንተ? ምን ዱቄት የሆንክ ሰውዬ ማለት ከማድሪድ እና ከባርሳ ከባየር ሙኒክ እንደዚህ ሀያል ከሆኑ ክለቦች እኮ አይመጣም፣ ወደ እናንተ አይመጣም። ክፍል ሀገር ማን መምጣት ይፈልጋል? እኔ እኮ መጀመሪያም ቪኒ እኮ ፊትሽን ፏፏፏ ስታደርጊው ለእኛ እንደሆነ እኮ አውቄ ነበረ። ቀሽት ሆነሽ ልመጪን ነው አይደለ? የአርሰናል ደጋፊ ራሱማ ብዙ አላወራብህም። ገባ? የዛሬ 2 ወር ነው የነገርኩህ። አሁንም ቪኒ ኮንትራቱን እንደማያድስ
እንስማና ክለብህ ማን እንደሆነ ታያለህ። ማን አንተ አድክም ቦቅባቃ ስንቴ ነው የምትቦቃበቀው? አሁንም ቻምፒዮን ቡቅቡቅ አድክም። ኮንፊደንስ ይኖርህ ማለት ነው እንደ መድፈኛው። ተረዳኝ አይደል ቻምፕ? ይሄን ብቻ አይደለም አባቴ፣ ገና ቀኝ ግዛት ነው። እኔ ደግሞ በምላሴ እኔ ወርማፕ አድርጌ ነው ምልጥ ገና ካሁን በኋላ ማለት እንደዚህ ዝም ብዬ መጥቼ አላወራብህም። ገባህ? አፍታትቼ ቡሻፕ ሰርቼ ምናምን ነው መጥቼ ምልጥህ ማ እንከባበር። ዊ አር ዘ ገነርስ። ተረዳኝ አይደል? እቺ ክለብ ግን ማለት ነው እንደው በቃ ስላሰበሽ ብቻ ጭብጭብ ይገባታል። በቃ ስላሰበሽ ብቻ ማለት ስላሰበሽ በቃ ስላሰበሽ የምር ከባድ ሞራል ማለት ነው። አታስፈርሙም እኮ አላ። አሁን ምን ልታቀርቢ ነው? 50 ሚሊዮን ፓውንድ እና 50 ኪሎ ጤፍ ልታቀርቢ ነው? እሺ አስፈረምሹ ይባል ምን ልታበዩ ነው? ምን ልከፊው ነው እንዴ? እሱ እኮ 300 እና 400 እኮ ነው የሚከፈለው። አንቺ እንደው በቃ ምንም እኔ እኮ ለማትጀምሩት ነገር ለማትጨርሱት ነገር ለምን ትጀምሩታላችሁ? አምጠተሽው ራሱ ምን ልከፊው ነው? 300 እና 400 ትከፊዋለሽ? አረ እንደው አድክም። ቪኒሺየስ ጁኒየር ወደ አርሰናል ሀቢቢ ምንድነው እየሰማን ያለ ነው? የመረጃ ማለት ነው። እኔ ከሃንድ ኦፍ አርሰናልና ከዴቪድ ኦርኔስተን ውጪ ቢወራ ላይክ እኔ ቪዲዮ ለመስራትም አልመጣም። ከዚህ በፊት ሩመሮች ነበሩ። አሁን ግን ሩመር አይደለም። በቃ ሃንድ ኦፍ አርሰናልም እንዳለው አርሰናል ቪኒሺየስ ጁኒየር ለማስፈረም ንግግር እንደጀመረ ነው። ዴቪድ ኦርኔስተንም ተመሳሳይ ነገር ነው። በቃ እንቅስቃሴ ተጀምሯል። ያው ክለብ ለክለብ ገና ነው ቢሆንም ግን ፍላጎታቸውን ክሊር አድርገዋል ማለት ነው። እሱ አይደለም ባይዙ ከዚህ በላይ ነገሮች የተበለሻሸ ያሉት ከስፔን በኩል ቢወጡ እነ ሮድራ ምናምን ኢቨን ማርካ ሁሉ ሮድራ ላይክ ሮማን አልቫሬዝ ምናምን እነዚህ ቅርብ የሆኑ ለማድሪድ ማለት ነው። ማድሪድ ላይክ ለመልቀቅ አንድ ተጫዋች ትልቅ ተጫዋች ለመልቀቅ ዝግጁ እንደሆነ ሲቀጥል ቪኒሺየስ ጁኒየር የሚለቅ ከሆነ የመጨረሻ መዳረሻው አርሰናል ነው። ላይክ ከአርሰናል ውጭ የትም አይሄድም እያለ ነው ሮድራ ማለት ነው። ታማኝ እዛው ለማርካ የሚሰሩ ማለት ነው። አሁን ደግሞ ማርካ ላይክ በእንትኑ ደግሞ ምንድነው ያለው? ሰኞ ተቀጥሯል። ላይክ ማድሪድ እና ቪኒሺየስ ጉዳይ የኮንትራቱ ጉዳይ ማለት ነው። ሰኞ ቁርጡን ያውቃል ማለት ነውና ከዛ በኋላ እንግዲህ ግሪን ላይት የሚያገኝ ከሆነ አርሰናል ቪኒሺየስ ጁኒየርን ለማስፈር አረባለ። እንግዲህ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መረጃዎች ይሄን ይመስላሉ። ሩመር አይደለም ባጭሩ እንግዲህ ከነዚህ ከትላልቅ ሚዲያዎች ነው የወጡት። እኔ ካገኘ ነው በጣም ትልቅ ነገር በጣም ትልቅ አቺቭመንት ነው ማለት ጁኒየሯ ትለያለች። ምንም ጥያቄ የለውም። ቢሄቪየር ምናምን ችግር ቢኖርበትም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ አዳዲስ መረጃዎች ይወጣሉ ብዬ አስባለሁኝ። ይመቻችሁ።